በናዝሬቱ ጌታ በኢየሱስ ክርስቶስ ስም ልጸልይላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ ታላቅም ጸጥታ ሆነ ይላል። ጸጥታም ሆነ ይላል። አያችሁ፣ በዚህ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 8:24 ላይ ኢየሱስ ክርስቶስ ደቀ መዛሙርቶችን ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር ካላቸው በኋላ ግን እየተሻገሩ እያለ ከጥቂት ምዕራፍ በኋላ ግን ታላቅ ንፋስ፣ ታላቅ አውሎ ንፋስ፣ ወጀብ፣ ማዕበል በታንኳ ላይ ባሉበት እየተሻገሩ ባሉበት ታላቅ ወጀብና ማዕበል ተነሳ። በዚያን ሰዓት ኢየሱስ ክርስቶስ በውስጠኛው ክፍል እንቅልፍ ወስዶት ነበር ይላል፣ ተኝቶ ነበር ይላል። ከዚያሳ ምን አሉ ደቀ መዛሙርቶች? ስንጠፋ አይገድምን አሉት። ቀረቡና ቀሰቀሱት። እባክህ ጌታችን ሆይ፣ እባክህ መድኃኒታችን ሆይ ስንጠፋ አይገድምን ብለው አሉት። ኢየሱስ ክርስቶስም ነቅቶ እምነታችሁ ወዴት አለ ካላቸው በኋላ ከገሰጻቸው በኋላ ወደ ማዕበሉ፣ ወደ ወጀቡ፣ ወደ አስጨነቃቸው፣ ግራ ወደ አጋባቸው፣ ወደ አናወጣቸው ጉዳይ ዞር አለና ቃል ተናገረ። ጸጥ በል አለ። ወጀቡን ዝም በል አለ። ዝምም አለ። ጸጥም አለ። ታዘዘ። የኢየሱስን ቃል ወጀቡ ሰማ። የኢየሱስን ቃል ንፋሱ ሰማ። የኢየሱስን ቃል ማዕበሉ ሰማ። ወዲያውኑ ዝምና ጸጥ አለ። ደስ የሚለው ቃል ደግሞ እንዲህ ይላል፣ ታላቅም ጸጥታ ሆነ ይላል። ታላቅም ጸጥታ። በቅርብ በሩቅ፣ በአገር ውጭ በአገር ውስጥ ላላችሁ ለእህቶች፣ ለወንድሞች፣ ለእናቶች፣ ለአባቶች አንድ ቃል፣ አንድ ጸሎት መጸለይ ይፈልጋሉ። በየትኛው አይነት ሁኔታ ውስጥ ያላችሁ በጌታ በኢየሱስ ስም ጠላት እጁን ዘርግቶ ማዕበል አስነስቶ፣ ወጀብ አስነስቶ፣ ንፋስ አስነስቶ፣ ወሬ አስነስቶ ኢኮኖሚያችሁ ላይ፣ ትዳራችሁ ላይ፣ አገልግሎታችሁ ላይ፣ ራያችሁ ላይ፣ ከእግዚአብሔር በተቀበላችሁት ላይ፣ በእርስታችሁ ላይ ንፋስ አስነስቶ እያናወጠ ባለው ጉዳይ ላይ ዛሬ አንድ ቃል እናገራለሁ በናዝሬቱ ጌታ በኢየሱስ ስም። በእውነት ደቀ መዛሙርቶቹን የረዳ ያ ጌታ ዛሬም ሕያው ነው። ክንዱ ብርቱ ነው። ቃሉ ብርቱ ነው። ኃይሉ ብርቱ ነው። አልደከመም። ዛሬም ቃሉ ይሰራል። እናገራለሁ እህቴ፣ እናገራለሁ ወንድሜ። ክፉዎች አናውጧችሁ ቢሆን፣ አመፀኞች አናውጧችሁ ቢሆን፣ አስጨናቂዎች አናውጧችሁ ቢሆን፣ አሁን እናገራለሁ ያ ያናወጣችሁ ጉዳይ የእግዚአብሔርን ቃል ይሰማል። እናገራለሁ በተቀባው በኢየሱስም ጸጥ እንዲል እናገራለሁ። በዚህ ፕላትፎርም አሜን ለምትሉ ጸልያለሁ በኢየሱስም። እህት ያስጨነቀሽ ምንድን ነው? ወንድም ያስጨነቀ ምንድን ነው? የጤና ጉዳይ ነው። የኢኮኖሚ ጉዳይ ነው። ያለመሳካት ጉዳይ ነው። ጭንገፋ ነው። ልጅ ማጣት ነው። ስኬት ማጣት ነው። ይሄው ዛሬ እናገራለሁ። ሸክም በሆነባችሁ፣ ጨለማ በሆነባችሁ፣ ከባድ በሆነባችሁ ነገር ዛሬ ተናገርኩ። በኢየሱስ ስም ጸጥ ይበል። በኢየሱስ ስም እጸልያለሁ። በገናናው በተቀባው ኃያል በሆነው በናዝሬቱ ጌታ በኢየሱስ ስም ጸጥ እንዲል እጸልያለሁ። ጸጥ በል ከእህቴ ላይ፣ ጸጥ በል ከወንድሜ ላይ፣ ከኢኮኖሚያችሁ ላይ፣ ከትዳራቸው ላይ ተነስ በኢየሱስ ስም። ውደቅ በኢየሱስ ስም። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ እንጻፈ። በኢየሱስ ስም እረፍት እንዲሆን ልሻውጃል። ያ ጉዳይ፣ ያ መከራ፣ ያ ማዕበል ከሕይወትሽ ላይ፣ ከመንገዳችሁ ላይ